በፈረንጆቹ አዲስ ዓመት በሴንቸሪ ሞል ተገኝተናል። ለእናንተም ለልጆቻችሁም እንዲሁም ለቤታችሁ የሚሆኑ እቃዎችን እናሳያችኋለን። ኑ እንግባ። መግቢያውን አየን፣ በጣም ያምራል። ከዛም ወደ ውስጥ ገባን። በሴንቸሪ ከሚገኙት የሴቶች አልባሳት መካከል ወደ አንድ ውስጥ ገባን። ቀሚሶች፣ ቦርሳዎችንም አየን። ለሷም የሚሆኑ ልብሶችንም አገኘን። ሁሉም ብራንዶች ናቸው። ጓደኛዬ የምወዳቸው ነበር። በመቀጠል የወንዶች የስፖርት ልብሶች ወዳሉበት ገባን። ጫማዎችንም ልብሶችንም አየን። ለእኔ የሚሆኑትንም ስትመርጥልኝ ነበር። በመቀጠልም የወንዶች ሙሉ ልብሶች ወዳሉበት ገባን። ለምርጫም ያዳግታሉ። ቲሸርቶችንም አየን፣ ሸሚዞችንም መረጥን፣ ቆንጆ ጫማዎችንም አገኘን። ሙሉ ሱፎችም በብዛት አሏቸው፣ ወደናቸውም ነበር። ቀጥሎ የሚያመራ ነው በሴንቸሪ ከሚገኙ ፈርኒቸሮች ወደ አንዱ ነበር። ለቤታችን የሚሆኑ ሶፋዎችንም አየን። ምቾታቸው አይነገርም። ደግሞ ሌላ ያየ ነው የቤት ማስዋቢያ እቃዎችን ነው። ለመያዝ ራሱ በጣም ነው የሚያሳስቡት። እሷን ፈርታቸው ነበር። የተለያዩ የጥበብ ስራዎችም አሉ። እኛ እንግዲህ ደስ ብሎን ነበር። እናንተም በአዲሱ ዓመት ቤታችሁን በምቹ ሶፋዎችና በቆንጆ ማስዋቢያዎች መለወጥ ከፈለጋችሁ በጥሩ ዋጋ ቆንጆ ብራንዶችን በሴንቸሪ ሞል መጥታችሁ መሸመት ትችላላችሁ። አዲሱን ዓመት በሴንቸሪ ሞል ያሳልፉ።